እንቋይ መሄድ ታቱ ማስለቀስ ኮከብ ማስቆጠር በወንድም ላይ መተት ማድረግ ይበቃል። ሃይ ጋይስ እንዴት ናችሁ? ዛሬ እንግዲህ ጉዞ ወደ ሰሚነሽ እናደርግ ይሆናል። አብራችሁን ተጓዙ እንላለን። መልካም ቆይታ። ሰሚነሽ የጌታዬ እናት የምስኪኑን ለቅሶ የደሃውን ጩኸት ሰሚነሽ ማርያም ድንግል የመጻተኛውን ጉዞ ወደ ሻወር ቤት This is cold water. ሻወሩ እጅግ ቀዝቃዛ ነው። በስመ አብ ኮልድ ተነስተናል። እየተጓዝን ነው። ጉዞ አስመሪ በልዩ ኪዳንሽ ከኪዳንም በላይ ኪዳንሽ ልዩ ነው። እናቴ የሚልሽ አምላክሽ ልጅሽ ነው። አስመሪ በልዩ ኪዳንሽ ከኪዳንም በላይ ኪዳንሽ ልዩ ነው። እናቴ የሚልሽ አምላክሽ ልጅሽ ነው። አንድ ሰው ሰሚነሽ ጉዞ ይገባች ሶስት ከፊት ነው። ይሄ ጽዮን ሶስት እኮ ነው። ከዚህ ጋር ሶስት ነው ተውላ ግቢ ነይ እጃቸው ያዙ ወረች ጥላውን እንጂ ሲሆን እንግዲህ ሰሚነሽ ደርሰናል።
ኃይላተ ሰማይ ቅዱስ 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 ነው የታየ ናዩ የታደሉ በዝርግፍ ስራቸው ከዛሬ በኋላ ጠንቋይ መሄድ፣ ታቱ ማስለቀስ፣ ኮከብ ማስቆጠር፣ በወንድም ላይ መተት ማድረግ ይበቃል። እሺ በሉ እስቲ በማርያም። ከዛሬ በኋላ እየጠጡ መስከር፣ ክለብ መግባት፣ ጭፈራ ቤት በድንግል ማርያም አደራ እሺ በሉ። ሁላችንም እግዚአብሔር በንስሐ ሞት ያብቃን። እልል ብላችሁ አመስግኑ። ይችላላችሁ ነገር ወዲያ ሁላችን የት እንደምንገኝ የት እንደምንቆም አናውቀውም። እናታችን ሰሚነሽ ኪዳነ ምሕረት ላገኝ የተደረገው ምንቅረገረገ እግዚአብሔር ልጆች አሁን አባቶቻችን የሚሄዱት የእናታችን የእመቤታችን የድንግል ማርያምን ስዕል አድኖ ይዘው ለመምጣት ነው። 500 ዓመት ሙሉ በቤተ መቅደስ እናታችን ድንግል ማርያም ስትሰማቸው ጸሎታቸውን ስትቀበል የነበረችውን ስዕል አድኖ አሁን አባቶቻችን ይዘው ይመጣሉ። ወገኖች የተመልከቱ ደስ አይልም? እንደ እግዚአብሔር ያብዛን። አሜን በሉ እስኪ። ኧረ ከዚህ በላይ እግዚአብሔር ያብዛን። ከዚህ በላይ እግዚአብሔር ይጨምርልን። እንደው እግዚአብሔር ልጆች ለካ እግዚአብሔር በእንዲህ አይነቱ ሞገስ ይገለግላል። ለካ እግዚአብሔር በእንዲህ አይነቱም ጸጋ ዳቦ ነሽ ሰሚ ነሽ የጌታዬ እናት